ሰላም ሰላም ውዶቼ እንዴት ናችሁ? ሁሉ ሰላም ሁሉ አማን። እኔ ጋር እግዚአብሔር ይመስገን መዳን ያለ አለሁላችሁ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ፎሶሊያ በስጋ ፎሶሊያ ስላችሁ ዘገር ምንድነው እኛ ኢትዮጵያ እንትን ነው ምንድነው ይሄ ሀገሬ ስወጣ ጠፋብኝ አማርኛው ጌታ ቦሎቄ እኔ ኢትዮጵያ ያለው አልወድም ነበር። መቶ ህዳር ምናምን በተለይ ሲደርስ ከእህል ጋር አንድ ላይ ማዘት ነበር እና ዛሬ እሱን እየሰራሁኝ አሳያችኋለሁ። ቦሎቄ በስጋ ቆረጥ ባለ ስጋ ማለት ነው። እና ደግሞ ጓዶቼ፣ እህቶቼ፣ ውድ የሀገሬ ልጆች ኢትዮጵያዎች፣ የመዳም ቅመሞች 49 ሰው ሰብስክራይብ ያለው ስልኬን ቅዳሜ ዕለት ታክሲ ላይ ተወስዶብኛል እና ይሄ አዲስ ነው ገና። ይሄ የመጀመሪያ ቪዲዮ ነው የምለቅበት። እየገባችሁ ሰብስክራይብ አድርጉኝ፣ አበረታቱ። በጣም ነው የተናደድኩት። ለምን እዛ ላይ ብዙ እንትን አለ፣ ብዙ እንትኖች ፎቶዎች፣ አብሶ የእህቴ ልጆች አሉ ትንንሾች፣ የእነሱ ፎቶ በጣም የማይገኙ ፎቶዎች ጩጭ ሆነው አብረን የተነሳናቸው ፎቶች እነሱም አብረው ሄደው እና ስልኩ የለኝም። ይሄ አዲስ ስልክ ነው እና እየገባችሁ ሰብስክራይብ አድርጉልኝ። ዛሬ ነው የከፈትኩት ዩቲዩብ። እግዚአብሔር ይመስገን። ያው እናንተ ካላችሁ ተመልሼ ያን 48 ሰው መልሼ አገኘዋለሁ። በአንድ ቀንም ልታረጉልኝ ትችላላችሁ እና ተባበሩ። በቃ እህት ወንድሞች ሁላችሁም ያገር ኢትዮጵያዎች በቃ ተባበሩኝ። ሰብስክራይብ አድርጉልኝ። ላይክ፣ ሼር፣ ኮሜንት ጻፉልኝ። እሱ ያስፈልገኛል። የእናንተ እርዳታ ደግሞ እኔን ያስፈልገኛል እና ሰብስክራይብ እንድታደርጉልኝ እፈልጋለሁ። በተለይ ማለት ነው እና እኔ ጋር ሁሉ ሰላም ነው። ክብር ለመድኃኒዓለም። ደግሞ ቁርስ እንብላ። ቁርስ እየበላሁ ኪያር እና ሚጥሚጣ እንብላ እና ሰብስክራይብ አድርጉልኝ። ላይክ፣ ሼር፣ ኮሜንት ጻፉልኝ። በቃ ይሄ እንድታረጊ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ብላችሁ ጻፉ። የመጀመሪያ እና ለዛ ነው በቤይሩት ላይ እኔ 9 ዓመት ስኖር አንድ ቀን ዕቃ ጠፍቶብኝ አያውቅም። ግን ቅዳሜ ዕለት ወሰደ ስልኬ። የደቡብ ልጆች ነበሩ፣ ጋቢና ነበርኩ የተቀመጥኩት። እንትን አለ ከስልኬን ወሰደ። በቃ ከዚህ ሲደወልለት ማታ ሰጥሻለሁ ምናምን አለኝ። ግን ደግሜ ስደውል አልሰጠኝም። ያው ስልኬ አሁን አዲስ ነው፣ ዩቱቤም አዲስ ነው። ዘውዴ ቡታ መንገሻ መጀመሪያው ነው። ሁለተኛው ደግሞ ዘውዴ ቡታ ብላችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት የቤታችንን እንትን አድዋ። ይሄ ደግሞ መስጠት ነው እና ሰብስክራይብ እያደረጋችሁ አበረታቱኝ። የመዳም ቅመሞች አለ እናንተ ማንም የለኝም እና ሰብስክራይብ እያደረጋችሁ አበረታቱኝ። በወር ውስጥ ማግኘት ፈልጋለሁ። ያንን እንትን እዛ በጣም ነው የተናደድኩት። በጣም ነው የደበረኝ። ለምን በዛ 8 ዓመት ምናምን የያዝኩትን ሲም ካርድ ነው አሁን እንደገጣሁት ማለት ነው። ያ ደግሞ ያናድዳል። ማውጣት አልችልም እኔ እንትን በሰው ስለሆነ ወጣት ማውጣት አልችልም። ያ ደግሞ ያወጣልኝ ሰው በህይወት የለም። በቃ የሚያስጠላው እንደዚህ ነው። የቤይሩት ስልክ ላይ በቃ ከጠፋ ጠፋ ነው፣ ማግኘት አይቻልም። እና ሰብስክራይብ ያደረጋችሁ አበረታቱኝ። ዩቲዩብም አለኝ እንትን ቲክቶክም አለኝ 4000 ምናምን ፎሎወር ያለው ቲክቶክም አለኝ። ቲክቶክ ላይም ገብታችሁ ፎሎ አድርጉ። ዩቲዩብም ገብታችሁ ሰብስክራይብ አድርጉልኝ እና እወዳችኋለሁ። ውድ የሀገሬ ልጆች ወንድሞች እወዳችኋለሁ። መልካም የስራ ሰዓት፣ መልካም ጊዜ። በጣም ነው የምወዳችሁ ከምንም በላይ በጣም የእናንተ እርዳታ ያስፈልገኛል።